ያው እንደው መጣችልህ ተመሳጥራችሁ የምታረጉት ነገር ማላቅ ነው አይደል የሚመስልህ? አንቺ ግን ያምሻል እንዴ? ቆይ ምን አርግ ብለሽ ነው ልጁን የምትመጪ? ፐፐ ባንቺ ቤት ተውነሽ ሞተሻል። ልጁ ምን አርጎሽ ነው የምታስደበድቢው? የቱን ልጅ ኤላ አይታየሽም ማለት ነው? አንተ ምን አርገው ነው? ትንሽ ተጣልተን ነበር መተውት መሲ ላከችኝ ከዛ መተውት ብትል አይሻልም? እንኳን ላኩት። ቆይ ኤልያስ ላንቺ ምንሽ ነው? አየሽ ምንሽም አይደለም። እሺ ናታንስ ላንቺ ምንሽ ነው? የክፍል ጓደኛዬ ነው። እንደዛ ከሆነ ኤላም ለኔ የክፍል ጓደኛዬ ነው። ሰምኛለሽ ሰብለ፣ ከዚህ በኋላ በእኔና አንቺ ጸማሃል ናታን እንድታስገቢው አልፈልግም። እሺ እና ሲደበደበው ዝም ማለት ነበረብኝ? አንቺ ልጅ ኤልያስን ወደሽዋል እንዴ? ያምሻል እንዴ? ምንድነው መቃወጥሪው? እማወራው ነገር ግልጽ ነው። ይኸውልሽ ከሆነ ጊዜ በፊት ስሜን አጠፋ ምናምን ብለሽ አዋራ ስታስነሺ ነበር። አሁን ምን ታገኝተው ነው የምትቆረቆሪለት? እኔ አልተቆረቆርኩለትም። ይኸውልሽ አልወገንኩለትም። ናታን ሲመጣው አየሁ ጣልቃ ገባው። ጸባይ ማን እንደሆነ አጣርተሻል ወይስ እንደመጣሽ ለሱ አገሽ? ይኸውልሽ ሰብለ በጣም የምወድሽ ጓደኛዬ ነሽ። እሺ ከዚህ በኋላ ግን መስመርሽን ስታልፊ ዝም አልልሽም። እኔ እኮ ያልገባኝ ነገር አንቺ ምንሽ እንደተነካ ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛዬ ነው። ከዚህ በኋላ እሱ እንድታስገቢው አልፈልግም። ሰማሽኝ አይደለ ሰብለ? ና ናታን እነዚህ ልጆች ግን ይዋደዳሉ ልበል? ቢሆንማ ነው ተነካ ብላ እንደዚህ ተንጨረጨረች። ገባኝ።